አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ደህና ናችሁ ያላችሁ? አልሐምዱሊላህ። እስቲ እዚህ ጋር ኩብስ በዛተር እንስራ። እዚህ ጋር ያደረኩት 2 ማንኪያ ስኳር፣ 2 ኩባያ ዱቄት፣ ትንሽ ቫኒላ እንዲሁም ደግሞ በ2 ማንኪያ የሚሆን ወተት ፓውደር ማለት ነው። እና እዚህ ጋር አንድ ትልቅ ማንኪያ እርሾ፣ ጨው ያው የሚያስፈልገው መጠን ትንሹ ማለት ነው ሳታበዙ። ከዛ እዚህ ጋር 2 እንቁላል አደረኩኝና ትንሽ ዘይት ቢያንስ 3 ማንኪያ የሚሆን ዘይት አደረኩበት ማለት ነው። እና እዚህ ጋር ውሃ አደረኩኝ። ያው ውሃ በጣም ቀጭን መሆን መቻል አለበት። እዚህ ጋር ዛተርና ዘይቱን አስተካክል ያለው ያው መጨረሻ ላይ በመጥበሻ ሳረግ እንድጠቀም ማለት ነው። እዚህ ጋር በመኪና አደረኩት እንድፈጨው ማለት ነው። ጅስ በብሌንደር ምክንያቱም እንዳይጓጉል። እዚህ ጋር ቡና እያፈላሁ ነው። እዚህ ጋር ደግሞ ሻይ ያው 10 ለማዘዝ ነው እየሰራሁት የነበረው ፈጨሁት። ከዛ እዚህ ላይ በገለበጥኩት ማለት ነው እቃው ላይ እና ከወፈረ ግን ውሃ ጨምሩበት። ይሄ እንዲወፍሩብኝ ውሃ ጨምራለሁ ዳግም ማለት ነው። ሲጨምራል ያሳየኋችሁን በጣም ስለወፈረ ማለት ነው። ትንሽ ነው ማድረግ የምፈልግ የነበረው። እዚህ ጋር መጥበሻውን አግያለሁ። ዘይት ምናምን እንዳታረጉበት። ለምን እሱ ምንድነው ወጡ ላይ ዘይት ስላለ ማለት ነው። እና እዚህ ጋር ዛተር አደረኩበት። ብዙ አይደለም ትንንሽ ነው የማደርገው። እና እንደዚህ አድርጌ ያው ትንሽ እንደቆየ ደግሞ ገለብጠዋለሁ ማለት ነው። እዚህ ጋር እንደዚህ አድርጌ እያነሳሁት ነው። ስፓችላ አሁን ገለብጠዋለሁ ማለት ነው። ማሻአላ በጣም ቀላ ብሎ ነው የበሰለው እና በጣም ቀላል ነው። ሰርታችሁ ሞክሩት። ቻው